አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ለብዙዎቻችን ጥያቄ ነበር፣ ግን ዛሬ መልሱን ታገኝ። የዚህ ችግር ተጠቂ እንደመሆኔ ብዙ በሴክሹዋል ጉዳይ ላይ ከባላቸው ጋር የማይጣጣሙና በዚህ ጭንቀት እየተሰቃዩ ያሉ ሴቶች በዙሪያ ያውቃለሁ። የአብዛኞቻችን ባሎች አንድ የሚያደርጋቸው ነገር ሁሉም በሚባል ደረጃ ሴት ልጅ ሊሟላላት ሊጠበቅላት የሚገባ ልክ እንደነሱ ስሜት እንዳላት አለማወቃቸው ነው፣ ወይም ደግሞ አለመረዳታቸው ነው። ያን ስሜቷን እስካልጠበቁላት ሐቋን እስካላሟሉላት ድረስ በአካልም በመንፈስም እንደምትጎዳ አለማሰባቸው ነው። ይህም ችግር ህይወታቸው ላይ ሲኖር ህይወታቸውን የሚያናጋ ትዳራቸውን የሚያበለሻሽ ሴቷንም ደስታና መረጋጋት የሚያሳጣ ከባድ ክፍተት እንደሆነ አለማወቃቸው ነው። ይልቁንም ወንድን ለማስደሰት ወንድን ለማገልገል ለመውለድና ከሱ ጋር ዝም ብላ ለመኖር እንደተፈጠረች አድርገው ነው የሚያስቡት። ለዛም ነው ችግሩ እነሱ ጋር በሚኖር ጊዜ ችግሩን ለመፍታት የሴታቸውን ሐቅ ለመጠበቅ ይህ ነገር በጣም እየጎዳት ነው፣ ቤቴንም ሊጎዳ ይችላል ብሎ ከማሰብ ይልቅ ኢግኖር አድርገውት ምንም ማለት አይደለም፣ ሴቶች እንዲሁ ናቸው፣ ብዙም እንደ ወንድ ስሜት የላቸውም ብሎ በማሰብ ዝም ብሎ መኖርን የሚመርጡት። ይህ በእኔ ዙሪያ ላይ ካሉ ሴቶች የተረዳሁትና እኔም ቤት ባሌ ጋር አለ ብዬ የማስበው ነገር ነው። ባሌ በዚህ ጉዳይ ላይ ጉለት እንዳለብን ደስተኛ እንዳልሆንኩ ቢያቅም አብሬው በኖርኩኝ ቁጥር በወለድኩኝ ቁጥር ግን ነገሩ እንደተቀበልኩትና በአካሌም ሆነ በአይምሮዬ ምንም አይነት ጫና እንዳልተፈጠረብኝ አድርጎ ነው የሚያስበው። ለሴት ልጅ ኖርማል ነው ብሎ ነው የሚያስበው። የሆነው ሆነና ከዚያ ለመረጋጋት ጋር ከዚህ መረበሽና ደስታ ማጣት ጋር እየኖርኩኝ የነገርኩሽ ችግርና ሀዘን ቤታችን ውስጥ ገባ። ባሌ አንድም ቀን ትዳሬ ይፈርሳል ብሎ አስቦ የማያውቅ ሰው ነው። የነበረብንን ችግር እንደ ችግር አይቶት ስለማያውቅ፣ አሁን ግን ለቤቱ አፎርድ ማድረግ ሲያቅተው፣ ቤቱን ማስተዳደር እኛን ማኖር ሲያቅተው ቤቱ ሊበጠበጥ እንደሚችል እኔም ጥዬው ሊሄድ እንደሚችል ማሰብና መጨነቅ ጀመረ። ከጠፋበት ካጣው ንብረትና ሀብት በላይ ለእኛ የቤት ኪራይ መክፈል አለመቻሉ፣ የልጆቹን ትምህርት ቤት መክፈል አለመቻሉ፣ ቀለም መቁረጥ አለመቻሉ ያሰቃየውና ያሳመመው ጀመር። እሱን ኩርት ብሎ ደስ ብሎት ቤቱን አቁሞለት እየኖረ የነበረው የሚመስለው ቤቱን በአግባቡ ማስተዳደሩና እኛን ደስተኛ አድርጎ ማኖሩ ይመስለው ነበር። ችግር ብቻውን አይመጣም። ጓዙን ጠቅልሎ ሌሎች ችግሮችን አስከትሎ ነው እንደ ጎርፍ ህይወትሽ ውስጥ የሚመጣው። ሀብትኛ እጅ ላይ እንደፈለገች ስትሆንና ስታንፈላስሰን የምናጣት አንድ ቀን ልትቀር እንደምትችል አናቅም። ሁሌም እጃችን ቁጥጥር ስር ሆና እንደምትኖር እርግጠኛ እንሆናለን። ባለቤትም እንደዛ ነበር። ብሮች ከኋላ ኋላው ከፊት ፊቱ ይከተሉት በነበረ ሰዓት 1፣ 2፣ 3 ቤቶችን መግዛት ይችል ነበር። ነገር ግን እስከ ዛሬ ድረስ ያ ሁሉ ገንዘብ ቢኖረውም በክራይ ቤት ነው የሚያኖረን። ያንንም ቋሚ ነገሮችን መግዛት ገንዘብን አስሮ ያስቀምጣል፣ ገንዘብ እርስ ራሱ ሲገላበጥ ገንዘብን ይዞ ሲመጣ ነው የሚለው ብሂል ነበረው። ለዛም አንዲትም ቋሚ ንብረት አልያዘም። ምናልባት ቋሚ ንብረት ከተባለች አንዲት መኪና አለችው፣ እሷም ለስራው በጣም አስፈላጊ ስለሆነችበት ነው የገዛት። ከዛ ውጪ ገንዘብን መሬት ላይ ንብረት ላይ መዋል አይወድም። ገንዘብን እንዲያመጣ ኢንቨስት ማድረግ ብቻ። ታዲያ የእሱን መውደቅና የእሱን ማጣት ተከትሎ የቤት ኪራዩ ቀን አለቀ። የልጆቹም ትምህርት ቤት ክፍያ ደረሰ። ቀለብም ተሟጠጠ። ችግር ብቻውን አይመጣም የምልሽ እዚህ ጋር ነው። ነፍሳችን ውጥር እስክትል ድረስ እኔ ከተወለድኩኝ ጀምሮ አይቼው የማላቀው ችግር ውስጥ ገባሁኝ። እሱም እንደዛው። ይህንን ሲመለከት መኪናውን ለመሸጥ ተነሳ። መኪናውን ለመሸጥ በሚነሳ ሰዓት ግን በሱ ላይ ብር የነበራቸው ሰዎች መውደቁንና ያለበትን ሁኔታ ስለሰሙ መኪናውን ለመሸጥም እየተንቀሳቀሰ መሆኑን ሲያውቁ ሽማግሌ ሰብስበው ቤታችንን ከበቡት። ምንድን ነው ሲባል እሱ ጋር ገንዘብ አለን፣ ገንዘባችንን ይስጠን አሉ። ሽማግሌዎች የቀን ቀጠሮ ሰጥተው የመኪናውን ሙሉ ዶክመንት ይዘው በቀጠሩት ቀንና በተሰጠው ቀነ ገደብ የማይሰጣቸው ከሆነ ሽማግሌ መኪናውን ሸጡ ለባለዕዳዎቹ ገንዘባቸውን ሊሰጥ ተስማምቶ፣ መኪናው ግን አሁን ለስራውና ለመሯሯጥ ስለሚያስፈልገው ራሱ ጋር እንዲቀመጥ ሽማግሌዎች አስማምተው ሄዱ። ያኔ የነበረችን አንድ ተስፋ ለልጆች ትምህርት ቤት ለቀለብና ለቤት ኪራይ መኪናዋ ነበረችና የእሷም ተስፋ ተሟጠጠ። ሌላው ቀርቶ ንብረቱን እንኳን ወደዚህ ወደዛ ብሎ ማስመለስ እንዳይችል ምንም አይነት ገንዘብ እጁ ላይ የለም። ለጠበቃ ይከፈላል፣ ለተለያዩ ነገሮች ገንዘብን ኢንቨስት አድርጎ ነው የታገዱበትን ንብረቶች ህጋዊነታቸውን አረጋግጦ ማውጣት የሚችለው። ለዛ የሚሆን ገንዘብ እንኳን አሉኝ ከሚላቸው ዘመዶችም ሆነ ጓደኞች ቢጠይቅ ማንም ሰው በጀ ብሎ ሊያበድረው አልቻለም። ባለቤቴ ከባዱ ጨለማ ውስጥ ውጥንቅጥ ውስጥ ገባ።
አንድ ቀን ቁጭ አደረገኝና እስከዛሬ ቤቴን ህይወቴን ለመበተን አስቤም አልሜም አላቅም። እንደዚህ ስለፋ ስደክም እንቅልፍ ሳጣ የነበረው ቤቴንና ህይወቴን እናንተን ለመጠበቅ ነው። አሁን ግን ከኔ ጋር እንድትሰቃዩ አልፈልግም። ደህና ቤተሰብ አለሽ፣ ከኔ ጋር እንደዚህ ሆነሽ ከምትሰቃይ መሄድ ትችያለሽ አለኝ። የዛ ሰዓት ልቤ በጣም ተሰበረ። ይኸውልህ አንተ ሌት ተቀን ሰጥተህ ሁሉን ነገር ረስተህ የሰበሰብከው ገንዘብ መሽቶ ሲነጋ እንደ ጉም ተነነ፣ ባዶህን ቀረ። ቤተሰብ ግን በማጣትም በማግኘትም ሰዓት አብሮ የሚቆም ነው። እኛ ቤተሰቦችህ ነን፣ ሲኖርህ አብረን የምንሆን፣ ስታጣ ደግሞ ጥለንህ የምንሄድ ተራ ሰዎች አይደለንም። በችግር ሰዓት አንድ ላይ የምንቆም፣ በደስታም ሰዓት አብረን የምንደሰት ቤተሰብ ነን አልኩት። ባለቤቴ በጣም ልቡ ተነካ። ይህን መልስ ከኔ ፈጽሞ ጠብቆት አያውቅም፣ እንዲሁም አልጠበቀውም። እኔን እንደዛ አያውቀኝም፣ እንደዛም አይረዳኝም። የሚገርምሽ ነገር ለ17 ዓመት የማንተዋወቀው እኔና እሱ አሁን እንደ አዲስ ልክ እንደተጋባ ሰው ሀብለን መተዋወቅ ጀመርን። ከ17 ዓመት በኋላ ባሌ የሚወደውና የሚጠላውን ምግብ ያወቅኩት አሁን ቤት በዋለበት ሰዓት ነው። ባሌ ተጫዋች፣ ቀልደኛና ቁም ነገር አዋቂ መሆኑን ያወቅኩት አሁን ቤት ውስጥ በተቀመጠበት ሰዓት ነው። ባሌም ስለ እኔ አስቧቸው የማያውቃቸውን ባህሪዎችና ማንነቶችን እያየ ያለ ይመስለኛል። እንደ አዲስ መተዋወቅ፣ እንደ አዲስ መናበብ ጀመርን። እስከ መጨረሻው ከጎንህ ነን፣ እስከ መጨረሻው አብረንህ ነን፣ እንወጣዋለን፣ እናልፈዋለን። አንተ ብቻ ተስፋ አትቁረጥ አልኩት። ችግር ወደ ፈጣሪሽ ያቀርባል። ባለቤቴ መሞከር ያለበትን ሁሉ ከቤተሰቡም ከምኑም ሞክሮ የመጨረሻ ተስፋ መቁረጥ ላይ ደርሶ እቤት ቁጭ ብሎ ከፈጣሪው ጋር ብቻ ማውራት ጀመረ። ያ ጥሩ ነገር ነው። ወደ ፈጣሪው መለሰው፣ ወደ ህይወቱ መለሰው፣ ወደ ራሱ መለሰው፣ ወደ ትዳሩ መለሰው። የመጣብን በላ ችግሩ እዚህ ደረጃ ሲደርስ ማስፈራሪያዬን መመኪያ የነበረውን የኔን አንድ አለኝ የምለውን ሀብት ለመሰዋት ተነሳው። እውነት ወርቅ በጣም እወዳለሁ። እናም በጣም ብዙ ወርቅ አለኝ። ተማሪ ሆኜ አንደኛ ስወጣ ከተሰጡኝ ጊፍቶች ሳገባም ቤተሰቦችም ሆነ እሱ የሰጠኝን ስጦታ ጨምሮ ባለቤቴ በምንጣላና አለመግባባት ቤታችን ውስጥ በሚፈጠር ሰዓት እኔን ለማባበልና እኔን ይቅርታ ለመጠየቅ ሁሌም ይዞልኝ የሚመጣው ወርቅ ነው። እንዲሁም ደግሞ ስራው አሪፍ ሆኖለት ደህና ዝግ ሲዘጋ ወርቅ ይዞልኝ ይመጣል። ወርቅ እንደምወድ ያውቃል። እሱም ወርቅ ይወዳል። ሌላ ስጦታ መስጠት አይችልም። ሌላ ስጦታ መስጠት አያውቅም። በተለያዩ አጋጣሚዎች ብቻ ትልልቅ ወርቆችን ነው ይዞልኝ የሚመጣው። እኔስ ወርቆቼን በጣም እወዳቸዋለሁ። እንደ ወርቅ የምወደው ነገር የለም። ሌላው ቀርቶ ከሱ ለመለየት ሁሌ ሳስብ ራሴን የማጽናናበት ወርቅ አለኝ አይደለ? ወርቆቼን ሸጬ ቤት ተከራይቼ ስራ መጀመር እኮ እችላለሁ። በቃ ከሱ ምን እፈልጋለሁ እያልኩኝ ሁሌም በሱ ነው የምዝተው። ልክ ወርቆቹን አውጥቼ ግን ያንን ለማድረግ ስሞክር እንኳን ልሸጣቸው አይኔም ሞልቼ ላያቸው ያሳዝኑኛል። የዛ ዕለትም ወርቆቹን ዝርግፍ አድርጌ ያወጣኋቸው ሳያቸውን ባተናነቅ